ስትጮህ አባቷ መጣላት። አባቷ መጣና ቁጭ ብሎ ልክ ሲመለከት ፎቶውን አባትየው እሷ እንደደነገጠችው ነው የደነገጠው። አሁን የሆነ ሰው መጥቶ ፎቶ አንስቷታል። ለምን ቁልፉ እናትና አባትየው መኝታ ቤት ነው ያለው። እናትየው ናት ቆልፋ ማታ ቁጭ ያደረገችው። ማን መጣ ብሎ ግራ ገባው አባትየው። አባትየው ግን እሱ ገርሞት እያለ ወዲያውን የፎቶ ማአት መምጣት ጀመረ። ስልኩ እጁ ላይ እንዳለ አንዴ ገላዋን ስትታጠብ፣ አንዴ ልብሷን ስትቀይር፣ አንዴ ተኝታ፣ አንዴ ስታጠና በጣም ነው የደነገጠው አባትየው። የሚናገረው ነገር ጠፍቶት የዚህን ሰዓት ላይ እናትየው መጣች። እናትየው ከመጣች በኋላ ግን እሷ አቅም አጣች። በጣም ደነገጠች፣ በጣም ፈራች። ልጅቷ ጭንቀት ውስጥ ገባች። አባት ግን ተደፈርኩ የሚል ስሜት ነው የተሰማው። በጣም ተናደደ። ልጁን ፕሮቴክት ያላረጋት መሰለው። እንደ አባት ማድረግ ያለበትን ነገር ማድረግ የቻለ አልመሰለው። በጣም ጎበዝ ቤተሰቦች ናቸው። በነጋታው በጠዋት ተነስተው ልጃቸውን ይዘው ወደ ፖሊስ ሄዱ። ወደ ፖሊስ ሄደው ጥቆማ ሰጡ። ያዩትን ነገር የደረሰባቸውን ነገር ሁሉ ለፖሊስ ዘርዝረው አስረዱ። የዚህን ሰዓት ላይ እንግዲህ ወንድ ልጅም አላቸው። ወንድም አላት እቺ ልጅ ታላቅ ወንድም። ወንድሟ ከሷ ጋር ሄዶ አብሮ ቃል ሰጠ። በየተራ ነው ቃል የሰጡት። የዚህን ጊዜ ፖሊስ ምን ነገራቸው? የምታውቁት ከእናንተ ጋር የሚቀራረብ ሰው መሆን አለበት። ቤቱ እንደፈለገ የሚገባ እንደፈለገ የሚወጣ ሰው ይሄን ያደረገው ሲባል እናት እጇን አጣመረች። አባትየው አንገቱን አቀረቀረ። ወንድምየው ግን አንድም ጊዜ መርማሪ ፖሊሱን አይኑን እንደዚህ ማየት አልቻለም። አንገቱን ድፍት እንዳረገ ገባ። ይሄኝ እንጂ ሲባል ነው ቀና የሚለው። ማንንም አያይም። ወጣ። ወደ ቤታቸው ተመለሱ። ወደ ቤታቸው ከተመለሱ በኋላ ያ ሁላችንም ደጅ ቆይተን ስንመጣ ቤት ውስጥ ታጥበን ልብስ እንቀይራለን አይደል? ሁሉም ወደ የክፍላቸው ገቡ። ልብሳቸውን ቀያይረው ምናምን መጡና ቤተሰቡ አንድ ላይ ሊነጋገር ማለት ነው። ምንድነው ይሄ ነገር ተባብለው ቁጭ ሲሉ አሁን ለእናትየው ሜሴጅ መጣ። ከደቂቃዎች በፊት እናትየው ልብሷን ስትቀይር የነበረው ፎቶ ለሷ ላኩላት። ለምን ፖሊስ ጋር ሄዳችሁ እረፉ ብለው። ግራ ገባቸው። አሁንም እንደገና ተመልሰው እነዚህ ቤተሰቦች የሚሰሩት ነገር ስለጨነቃቸው ወዲያውኑ ተመልሰው ወደ ፖሊስ ሄዱና ለፖሊስ ሁሉን ነገር አሳወቁ። ይሄ ቤተሰብ ሰላሙን አጣ። ይሄ ቤተሰብ ተረበሸ። በጣም የሚያስፈራ ነገር ነው የሚላክላቸው ነገር። ይሰገንናል። ሰው በቤቱ እንደፈለገ የራሱን ንጽህና የሚጠብቅበት ገላውን መታጠብ፣ ልብሱን መቀየር፣ የተለያየ ነገር ያደርጋል። ያንን ነገር ተነጠቁ። ቤታቸውን ዞሮ ተመለከቱት። መርፌ ካልሆነ በስተቀር እንግዲህ ሊደበቅ በማይችልበት ሁኔታ ቤታቸውን ሙሉ ለሙሉ ነው የፈተሹት። ሙሉ ለሙሉ ፖሊስ ፈተሸው። ምንም የተገኘ ነገር የለም። ይሄ ቤተሰብ ተረብሾ ሰነበተ። እህትየው ወይንም ደግሞ ሴቷ ልጃቸው የምታረገው ነገር ጠፍቷታል። በመካከላቸው እንግዲህ ክፍተት ተፈጥሯል። ብዙም እህትና ወንድም እናትና አባት የሆነ ግራ የተጋቡበት ነገር አለ። በእርግጥ ነው ሰዎች ይገባሉ ይወጣሉ ቤታቸው። ማህበራዊ ህይወት አላቸው፣ ዘመድ አላቸው። ስለዚህ ለዛ ምክንያት የሚወጡበት የሚገቡበት ሁኔታ ተፈጥሮ ህይወታቸው ቀጠለ ስንል እናት በጣም ፈርታለች። ልጅቷ ጭንቀት ውስጥ ገብታለች። አባትየውና ወንድምየው የሚሰማቸው ስሜት ደግሞ ለምን ይሄ ነገር ቤተሰቡ ላይ ደረሰ የሚል የወንድነት የንዴት ፕሮቴክት አላደረግንም የሚል ስሜት ሆኖ የተወሰኑ ቀናቶች አለፉ። ቀናት ካለፉ በኋላ ግን ይሄ ቤተሰብ ሁሉ ለጥ ብለው በተኙበት ሰዓት አሁንም እህትየው አንድ ነገር ገጠማት።